ዓለማችን እጅግ ባስደናቂና በማይታመኑ ነገሮች እንዲሁም ሚስጥራቶች የተሞላች ናት። የሰው ዘርም እግሩ ያልረገጣቸው ቦታዎች ብዛት ቀላል የሚባልም አይደለም። ከጀሊፊሽ ሐይቅ እስከ ግብፅ አስደናቂ ፒራሚዶችና ውስጣቸው የሚገኙ ሚስጥሮች፣ በቀደምት ስልጣኔዎች ከተገነቡት የአሜሪካ መሬቶች እስከ ምድር ሞቃታማና ዝቅተኛ ቦታም እምብዛም ያልተዳሰሱ ቦታዎች አሉ። ዛሬ ታዲያ በምድር ላይ በጣም እንግዳ የሚመስሉ ነገር ግን በእርግጥም መሬት ላይ ያሉ ቦታዎችን እንዲሁም ከሳይንስ ፊክሽን ፊልሞች በቀጥታ የወጡ የሚመስሉ የመሬት አቀማመጦችን እስከ ይኖራሉ ብለን ጭራሽ የማናስባቸው ልቦለድ የሚመስሉ ቦታዎችን እንቃኛለን። ወደ ዛሬው ፕሮግራማችን ከመግባታችን በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አጃይብ የሚያሰኙ አስደናቂና አስገራሚ እውነታዎችን በየጊዜው መኮምኮም ትችላላችሁ። በተጨማሪም ቪዲዮዎቻችንን ላይክ በማድረግ ፕሮግራሞቻችንን እንድታበረታቱ እንጠይቃለን። በቀጥታ ወደ ዛሬው ፕሮግራማችን ገብተን እነዚህን የማይታመኑ አይምሮን የሚስቡና የሚያስደንቁ 13 መዳረሻዎችን እንመልከት። ምናልባትም አንደኛው ከሁሉም በተሻለ መልኩ ሊያስገርማችሁ ስለሚችል እስከ ቪዲዮ ፍጻሜ ማየታችሁን እንዳትረሱ። 13ኛ የደናኪል ዝቅታ። በሀገራችን ኢትዮጵያ አፋር ክልል የሚገኘው የደናኪል ዲፕሬሽን በምድር ላይ ካሉት ያልተለመዱና አስገራሚ ቦታዎች አንዱ ነው። የገሃነም በር በመባል የሚታወቀው ይህ አካባቢ ቆዳን የሚያቃጥል የሙቀት መጠን፣ የአሲድ ሐይቆችና በትክክል ከሳይንስ ፊክሽን ፊልሞች የተወሰዱ የሚመስሉ የኒዮን ቀለም ያላቸው ሐይቆች ይገኙበታል። በመሬት ቅርፊት ላይ ካሉ ስንጥቆች የሚፈልቁ ሐይቆችና ፍልውሃዎች ጠንካራ እንፋሎት የሚለቁ ሲሆን ይህም ሚስጥራዊና አስፈሪ የሆነ መልክዓ ምድራዊ አቀማመጥ ይፈጥራል። ይህ ቦታ ለጀብደኞች ፈተና ብቻ ሳይሆን ከመሬት ውጭ ስላለው ሕይወት ፍንጭ ለሚፈልጉ ሳይንቲስቶችም መነሳሻ ነው። ደናኪል እጅግ አስቸጋሪ ቦታ ቢሆንም ተፈጥሮ ፍጹም ኃይሉን ሲያሳይ ውበቱ ሰውን ይማርካል። ከደናኪል ዝቅታ ቦታ ተነስተን ወደ ሌላ የተፈጥሮ ስጦታ ስንሸጋገር ወደ ለስላሳና ሚስጥራዊ ውበት ወዳላቸው እንዲሁም ሁሉንም ሰው ቻይ ወደ ሆኑት የቲያንዚ ተራሮች እንጓዛለን። እነዚህ እንግዳ የሆኑ የላይምስቶን ጫፎች እንደ ግዙፍ የድንጋይ ማማዎች የሚታይ ሲሆን ከጭጋግም በላይ ሆኖ መታየታቸው ወደ ሌላ ዓለም የምንገባ አይነት ስሜት እንዲሰማን ያደርጋሉ። እነዚህ ያልተለመዱ የድንጋይ ምሰሶዎች ከጥልቅ አረንጓዴ ሸለቆዎች ይነሳሉ። ይህም በህልም ውስጥ ብቻ እንዳሉ የሚመስል የመሬት ገጽታን ይፈጥራል። ከፍ ያለው እይታው በተፈጥሮ ፊት ትንሽ እንደሆናችሁ እንዲሰማችሁ ብቻ ሳይሆን የምድርን ታላቅነት እንድታደንቁም ያደርጋችኋል። በዚያ ባላችሁበት ትዕይንት መካከል ቆማችሁ የጊዜው መሄድ የሚቆም በማይመስልበት ቅዱስ ቦታ ውስጥ እንደገባችሁ ይሰማችኋል። ከቲያንዚ ተራራዎች ሚስጥራዊ ቁንጮች በኋላ ወደሚገርም የውሃ ውስጥ ዓለም ማለትም በፓላው ወደሚገኘው የጄሊፊሽ ሐይቅ እንሸጋገራለን። የፓውሎ የጄሊፊሽ ሐይቅ በሺዎች የሚቆጠሩ ወርቃማ ጄሊፊሾች ኩልል ባለ ውሃ ውስጥ የሚንሳፈፉበት ነው። ይህ ሐይቅ በሰፊው ውቅያኖስ መካከል ገነትን ይመስላል። እዚህ ያሉት ጄሊፊሾች መርዛማ ወይም አደገኛ ያልሆኑ ከሌላ ዩኒቨርስ እንደመጡ ፍጥረታት በእርጋታ የሚንሸራተቱ ራሳቸውን ሞቅ ባለ ውሃ ውስጥ በማጥለቅ ጥልቅ የሐይቅ ውስጥ ጉዞን የሚያስችል የድፍረት ተሞክሮን ለማንኛውም ሰው በተረጋጋና ዘና በሚያደርግ መልኩ ያሳያሉ። በንጹህ ተፈጥሮ የተከበበው ይህ ቦታ ጊዜን አስረስቶ የሌላን ዓለም በር ወለል ያደርግላቸዋል። ከአስገራሚው የፓላው ሐይቅ በመቀጠል የምድር ታላቅ ሚስጥር ወደ ሆኑትና በፔሩ ወደሚገኙ ወደ ናዝካ መስመሮች እንሸጋገራለን። የናዝካ መስመሮች ከአየር ላይ ብቻ የሚታዩ ግዙፍ ስዕሎች ሲሆኑ እንደ ጠፋ የስልጣኔ ቅሪት በረሃ ላይ ተዘርግተዋል። ከእንስሳት እስከ ሚስጥራዊ ምልክቶች ያሉት እነኚህ እንግዳ ቅርጾች ሰዎች ማን እንደፈጠራቸውና ለምን እንደተፈጠሩ እንኳን እስካሁን ቅኔ ሆኖባቸዋል። ምንም እንኳን ብዙ የንድፍ ሐሳቦችና ቲዎሪዎች ቢኖሩ የእነዚህ ምልክቶች ትክክለኛ ዓላማ እስካሁንም ሚስጥር ሆኗል። መሬት ላይ ቁማችሁ በምታዩበት ጊዜ ቀለል ያሉ መስመሮችን ብቻ ትመለከታላችሁ። ነገር ግን ከላይ ሆናችሁ ስታዩአቸው ወደ ታላቅ የጥበብ ሥራዎች ይለወጣሉ። ይህም በጥንታዊ ባህሎች ውስጥ ድንቅና የተደበቀ ኃይል እንዳለ እንዲሰማችሁ ያደርጋቸዋል። በጥበበኛ እጅ የተሰሩ ከሚመስሉት የናዝካ መስመሮች በኋላ በላኦስ ውስጥ ወደሚገኘው በሚስጥርም ወደ ተሞላው የጃሮች ሜዳ እንሸጋገራለን። የጃሮች ሜዳ በላኦስ በሺዎች የሚቆጠሩ ግዙፍ የድንጋይ ማሰሮች በጭጋጋማ ሜዳዎች ላይ ተበትነው ይገኛሉ። ይህም አስደናቂና ያልተለመደ እይታን ይፈጥራል። እያንዳንዱ ማሰሮ ብዙ ቶን የሚመዝንና እስከ 3 ሜትር ቁመት ያለው ሲሆን ለአንድ የጠፋ ስልጣኔ ቅርስ ሆኖ እንደሚያገለግልም ይታመናል። ምንም እንኳን አርኪኦሎጂስቶች የጥንት ባህሎች ስለመኖራቸው ፍንጮችን ቢያገኙም የእነዚህ ማሰሮች አመጣጥና ዓላማ እስካሁንም አልተፈታም። እነዚህ ማሰሮዎች የማወቅ ጉጉትን በመጋበዝና የጠፉ ታሪኮችን በመጠባበቅ ተሞልተው በጊዜ ሂደት ጸንተው ቆመው ይገኛሉ።
ከነዚህ ማሰሮዎች ሚስጥር በኋላ በአይስላንድ ወደሚገኘው ወደ ኃይለኛውና ደማቁ የተፈጥሮ ትዕይንት ወደ ስትሮከር ፍል ውሃ ቅኝታችን እንቀጥላለን። የስትሮከር ፍል ውሃ በየጥቂት ደቂቃዎች ውስጥ ከፍተኛ የሆነ የፈላ ውሃ ከመሬት ውስጥ ወደ ሰማይ ይፈነዳል። ይህም ፍንዳታ እስከ 30 ሜትር ከፍታ ድረስ በመተኮስ በዙሪያው ያለውን አየር በሙቅ አየርና በእንፋሎት ይሞላዋል። ይህ ቦታ የውሃና የእንፋሎት ፍንዳታ ብቻ ሳይሆን ከምድር ውስጥ ጥልቅ የሆነውን ከባድ ኃይል ማሳያ ነው። እያንዳንዱ ፍንዳታ ተፈጥሮ እንዲህ ትሆናለች ብለን መገመት እንደማንችል የሚያስታውሰን ትዕይንት ነው። ይህም በተፈጥሮ ዓለም አድናቆትም፣ ፍርሃትም፣ ድንጋጤም በአንድ ላይ እንዲሰማችሁ ያደርጋል። በመቀጠልም የስትሮከርን ፍል ውሃ ትተን በፊሊፒንስ ውስጥ ወደሚገኙ የቸኮሌት ኮረብታዎች እንሂድ። የቸኮሌቱ ኮረብታዎች ከ100 በላይ የላይምስቶን ኮረብታዎች ሲሆኑ ሾጣጣ ቅርጽ ያላቸው፣ በዝናባማ ወቅት አረንጓዴ ለምለም ቀለምን የሚይዙና በበጋ ወቅት ወደ ጥቁር ቡናማነት የሚቀየሩ በአፈታሪኮች ላይ እንደምናየው አይነት አስደናቂ የተፈጥሮ ገጽታን የሚፈጥሩ ናቸው። እነዚህ ኮረብታዎች በማይታመኑ ውበታቸው ምድርና ሰማዩ ረጋ ባለ ቀለም የተዋሃዱበት ሲሆን ሌላ ዓለም ውስጥ የገባ ያህል እንዲሰማ ያደርገዋል። ስለ አፈጣጠራቸው ሳይንሳዊ ማብራሪያዎች ቢኖሩም አፈታሪኮች እንደሚናገሩት እነዚህ ኮረብታዎች ሐዘን ውስጥ የነበረ የአንድ ግዙፍ ሰው እንባ ናቸው ይላል። በቸኮሌት ኮረብታዎቹ መካከል መቆም እያንዳንዱ እርምጃ ህልም ወደ መሰል ዓለም የሚደረግ ጉዞ ይመስል የመረጋጋትና የመደነቅ ስሜት ከመሰማት በስተቀር ምንም ማድረግ አትችሉም። ከቸኮሌት ኮረብታዎች ቀጠል አድርገን ወደ አሜሪካው እጅግ ማራኪ መልክዓ ምድሮች ወደ ተደራረቡበት የዩታ ኮረብታዎች እንጓዝ። የዩታ ኮረብታዎች ከተደራራቢ አለትና ከደማቅ ቀይ እስከ ብርቱካናማ እንዲሁም ሰማያዊ ቀለም ያላቸው ደማቅ የተፈጥሮ ድንቅ ስራዎች ናቸው። በጊዜ በንፋስና በውሃ ተጽዕኖ ስር ያሉ እነዚህ የድንጋይ ንጣፎች በሚሊዮን የሚቆጠር ዓመታት ታሪክ ውስጥም ሆነው በሚያስገርም ቅርጾች ተቀርጸው ይገኛሉ። እያንዳንዱ የድንጋይ ንብርብር የጊዜንና የተፈጥሮን ኃይል የሚተርክበት ያ እይታ እውን እዚህ ዓለም ነው ያለሁት ብለህ እንድትጠይቅ ያደርጋል። በእነዚህ ኮረብታዎች መካከል መቆም የምድርና የሰማይ አግራሞትና የፍጥረት አስደናቂነት ለነፍስ ሰላምን እንደሚያመጣ ያህል ይሰማል። የተደራረቡትን የዩታ ኮረብታዎች ታላቅነት በመከተል ወደ ሚስጥራዊና ጥልቁ ዓለም ደሪንኪውን ንግባ። ደሪንኪው በቱርክ ውስጥ ያለ የምድር ውስጥ ከተማ ሲሆን በዓለም ላይ ካሉት ጥልቅ የመሬት ውስጥ ከተሞች አንዱ እንደመሆኑ መጠን የአርኪኦሎጂዎቹ ሚስጥር ብቻ ሳይሆን የጥንት ህዝቦች ብልሃትና ጽናትን የሚያሳይ ሕያው ሚስጥር ነው። በ18 ደረጃዎች እስከ 20,000 ሰዎች የመያዝ አቅም ያለው ይህ የመሬት ውስጥ ከተማ ነዋሪዎችን ከጠላቶችና ከአስቸጋሪ ሁኔታዎች ለመጠበቅ ተገንብቷል። በጠባቦቹ ክፍሎች የመተላለፊያና የማምለጫ መንገዶች ውስጥ የሚያስደምም ድባብ ቢኖረውም ቦታው ውስጥ በትንሹም ቢሆን ለመተንፈስ ያስቸግራል። በእነዚህ ዋሻዎች ውስጥ ስትሆን የሰው ልጅ ጽናትና የህልውና ትግል ምን ያህል ከባድ እንደነበረ መገመት አይከብዳችሁም። ከዴሪንኪው የምድር ውስጥ ዓለም በኋላ በዓለም ላይ ካሉት እጅግ በጣም ንጹህና ግርማ ሞገስ ወዳለው የናሚብ በረሃ እንሸጋገራለን። የናሚብ በረሃ ውስጥ ደማቅ ቀይ ቀለም ያላቸው ግዙፍ ያሸዋ ክምችቶች ልክ እንደ ግንብ ከፍ ብለው ይታያሉ። ይህም በማይታመን ሁኔታ አስደናቂ እይታን ይፈጥራል። የአሸዋና የውቅያኖስ ሞገዶች በሚያስደንቅ ንጽጽር ይደባለቃሉ። ይህም በሁለት ዓለማት መካከል የቆምክ ያህል እንዲሰማ ያደርጋል። በአንድ በኩል ማለቂያ የሌለው የሚያቃጥል አሸዋ፣ በሌላ በኩል ቀዝቃዛው የውቅያኖስ ማዕበል ባህር ዳርቻው ላይ ይጋጫል። ይህ አካባቢ የባህር ዳርቻ ብቻ ሳይሆን የጽናት ምልክትም ነው። ከናሚብ በረሃ ቀጠልን። የተፈጥሮ ውበት የማይሰለችበት ሌላ ተመሳሳይ ምስጢራዊ ቦታን እናስስ። ቦታው ዩታ ሌጎ ሮዛ ሲሆን በበረሃ መካከል የሚገኘው ይህ እንግዳ የሆነ ሮዝ ሐይቅ ልዩ የሆነ የጨውና የባክቴሪያ ውህደት ውጤት ነው። ይህም ከሌላ ዓለም የመጣ የሚመስል እይታን ይፈጥራል። ከሐይቁ በአንደኛው በኩል ውሃው ደስ የሚል ሰማያዊ ቀለምን ይዟል፣ በተቃራኒው በኩል ደግሞ የሚያንጸባርቅ ሮዝ ያበራል። ይህ ትዕይንት በተፈጥሮ ውበት ብቻ ሳይሆን ትንሽ ረቂቅ ተዋሲያንን በምድረ በዳው እምብርት ላይ ድንቅ ነገር የሚፈጥሩበትን የሕይወት ገጠመኝ እንድታስቡ ያደርጋቸዋል። የሮዛ ሐይቅ የሕይወት ጽናት ምስክርን ሲመስል የማይቻሉ በሚመስሉ ሁኔታዎች ውስጥም ያለፈ ነው። ከላጎ ሮዛ እንግዳ ውበት በኋላ በሩሻ ውስጥ ወደሚገኘው ኖቮሲቢርስክ ማድሊቫ እንሸጋገራለን። ምንም እንኳን ስሙ ሞቃታማ የባህር ዳርቻዎች ምስሎችን ቢያነሳም ይህ ሐይቅ በሚያምረው ኤመራልድ አረንጓዴ ቀለሙ ትልቅ አደጋን ይደብቃል። ኖቮሲቢርስክ ማልዲቫ በእውነቱ በኢንዱስትሪ ቆሻሻና በአደገኛ ጨረሮች የተሞላ ሰው ሰራሽ ሐይቅ ነው። በተደበቁ አደጋዎች የተሞላ ቢሆንም ግን ልዩ ውበትን ፈጥሮለታል። ውድ ተከታታዮቻችን በዛሬው ቪዲዮአችን 13 የሚሆኑ አስደናቂና አስገራሚ ቦታዎችን ያስቀኘናችሁ ሲሆን እነዚህ ቦታዎች የተፈጥሮን ኃይል ብቻ የሚያሳዩ ሳይሆኑ ከሀገር በቀል ተወላጆች ታሪክ ጋር የተገናኙ ምልክቶች ናቸው።
ከላይ ያየናቸው ቦታዎች የሚነግሩን የሰው ልጅ ገና ብዙ ሊፈተው የሚገባውና በእርግጥም ያልፈታናቸው ሚስጥሮች እንዳሉ ነው። እስከ ቪዲዮ መጨረሻ ስለተከታተላችሁን እያመሰገንን በቀጣይ ቅኝታችን እስከምንገናኝ ድረስ በሰላም ቆዩ።